ፔጃችን ለእናንተ ለሰልጣኞቻችን የተለያዩ በተግባር የተደገፈ የስልጠና ዘርፍን ይዘጣላቸዋል። ወደ ንፋስ ስልክ ፖሊቴክኒክ ኮሌጅ ሲመጡ የመኪና ፓርኪንግ ወይም ደግሞ መኪናዬ ምኑ ጋር ቆመዋለሁ የሚል ስጋት ግራ እንዳይገባዎት ሰፊ በሆነ የፓርኪንግ ቦታችን መኪናዎትን በተንጣለለው ሰፊ ቦታችን ላይ ለማሳረፍ ተዘጋጅተን እንጠብቅዎታለን። መኪናውን ይዘው ወይም ደግሞ የተለያዩ የትራንስፖርት መገልገያዎችን ይዘው መጥተው አይስተጓጎሉም። ንፋስ ስልክ ፖሊቴክኒክ ባዘጋጀው ሰፊ የፓርኪንግ ቦታ ላይ እንደ ራስዎት ጽዳቱን ጠብቆ እንደሰጡን እናስረክብዎታለን። እንደምትመለከቱት ይሄ ደግሞ የትምህርት ቤታችን ትልቁ ሜዳ ነው ማለት ነው። በጣም ትልቅ ነው። ብዙ ተመልካቾችን መያዝ የሚችል ደግሞ የተለያዩ ወንበሮች ተዘጋጅተውላቸዋል ማለት ነው። በኮሌጃችን በርካታ የሆኑ ስልጠናዎችን እናቀርባለን። እንደ ማርኬቲንግ ማኔጅመንት፣ አካውንቲንግ ኤንድ ፋይናንስ፣ ሰርቬይንግ፣ ሆቴል ኤንድ ቱሪዝም፣ ድራፍቲንግ፣ አግሪካልቸር፣ ኢንፎርሜሽን ቴክኖሎጂ የመሳሰሉትን ስልጠናዎች እናንተ እናቀርባለን። ንፋስ ስልክ is the one of lead of cluster government of TVT institutions for lead of cluster government institution in Addis Ababa city of administrations። ንፋስ ስልክ ስታብሊሽ የተደረገው በ1962 ዓመተ ምህረት ነው። ከ1962 እስከ 1994 ዓመተ ምህረት እንደ ሁለተኛ ደረጃ ትምህርት ቤትነት ሲያገለግል ቆይቷል። በ1994 ግን ከሌቭል 1 እስከ ሌቭል 3 ድረስ የሚደርሱ የተለያዩ የስልጠና አይነቶችን በማምጣት ብቁ ዜጋን ሲያፈራ ቆይቷል። እንዲሁም ደግሞ በአሁኑ ሰዓት 10 የሚሆኑ ቋሚ የትምህርት አይነቶችን በመጨመር ለተማሪዎቻችን እየሰጠ ይገኛል። ከነሱም ውስጥ ቴክስታይል፣ ሌዘር ኤንድ ጋርመንት ቴክኖሎጂ፣ አካውንቲንግ ኤንድ ፋይናንስ፣ ሆቴል ኤንድ ቱሪዝም፣ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ፣ ኮንስትራክሽን፣ ኤሌክትሪካል ኤንድ ኤሌክትሮኒክ ቴክኖሎጂ፣ ሰርቬይንግ ኤንድ ድራፍቲንግ፣ ፈርኒቸር ሜኪንግ፣ ማኑፋክቸር ኤንድ ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ ኤንድ ማርኬቲንግ ማኔጅመንት ናቸው። እንዲሁም ደግሞ 45 የሚደርሱ ሬጉላር ኤክስቴንሽን ፕሮግራሞች፣ 35 የሚሆኑ የአጫጭር ተርም ኮርሶች እንዲሁም ደግሞ 44 ከሚሆኑ መንግስታዊ ወይም መንግስታዊ ካልሆኑ ኢንስቲትዩሽኖች ጋር ትስስርን በማድረግ ተማሪዎች ወይም ሰልጣኞች ትሬኒንግ ከወሰዱ በኋላ የስራ ኦፖርቹኒቲ እንዲመቻችላቸው ወይም ያሰለጠናቸውን ተማሪዎች ስራ እንዲያገኙ እድልን ያመቻቻል። እንዲሁም ደግሞ ወደ ንፋስ ስልክ ፖሊቴክኒክ ኮሌጅ ሲመጡ ለስልጠና የሚያስፈልጉ ማቴሪያሎችን በቀላሉ ለማግኘት እንዲያገለግል ነፃ የሆነ የፍሪ ዋይፋይ አገልግሎት ወይም ደግሞ የኢንተርኔት አገልግሎት አለ። እንዲሁም ዘመናዊ ወርክሾፕ አደረጃጀት የማሰልጠኛ ማሽነሪ ጋራ ብቃት ባላቸው አሰልጣኞች የሚፈልጉት ምርጫ ላይ ያተኮረ ስልጠናዎችን ማግኘት ይችላሉ። ምቹ የመዝናኛ መናፈሻ እና የማረፊያ ቦታዎች አሉ። እንዲሁም ደግሞ የስፖርታዊ እንቅስቃሴ የምናደርግበት ጂምናዚየም፣ ለፈርስት ኤድ ወይም ደግሞ የተለያዩ አደጋዎች ሲያጋጥሙ የምንታከምበት ክሊኒክ፣ የህፃናት ማቆያ ዴይኬር፣ የፍሪ ዋይፋይ፣ ምግብ መመገቢያ ካፍቴሪያዎች፣ የተለያዩ ስፖርታዊ እንቅስቃሴ የምናደርግባቸው የእጅ ኳስ፣ እንደ መረብ ኳስ፣ የእግር ኳስ የመሳሰሉ ሰፋፊ የሆኑ ፕሌሶች ወደ ንፋስ ስልክ ሲመጡ ሰፋፊ የሆኑ ስፖርታዊ እንቅስቃሴ የምናደርግባቸው ቦታዎች የተለመዱ ናቸው። እንዲሁም ደግሞ የትራንስፖርት መገልገያ ንብረቶቻችን እንደ መኪና፣ ባይስክል የምናቆምበት ሰፊ የሆነ የፓርኪንግ አገልግሎትን ያገኛሉ። እንዲሁም ለውበት ባለሙያዎች ቴክስታይል እንዲሁም ሁሉም እዚህ የምንሰጣቸው ሰርቪስ ላይ የሚማሩ ተማሪዎች የራሳቸው ወርክሾፕ ማሳያ ያላቸው ማለት ነው። እንዲሁም ደግሞ እኛን ለማግኘት ወይም ደግሞ ወደ ንፋስ ስልክ ፖሊቴክኒክ ኮሌጅ ለመማር ሲመጡ የምንገኘው አዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 7 ሞባይል ነምበራችን 0972 24 42 04 ላይ ማግኘት ይችላሉ። እንዲሁም ደግሞ በተለያዩ ድረገጾች ንፋስ ስልክ ፖሊቴክኒክ ኮሌጅ በማለት ሊያገኙ ይችላሉ። የተለያዩ ፕላትፎርሞች አሉን ማለት ነው። አላማችንም ብቁ የሆነ የተማረ ዜጋ መፍጠር ነው ማለት ነው።